ከኦንላይን መግዛት እና ከሱቅ መግዛት ልዩነታቸው እንዲሁም ደግሞ የዋጋ ልዩነታቸውና የእቃቸውን ልዩነት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት መግቢያ ላይ እንደጠቀስኩላችሁ ከኦንላይን እና ከሱቅ ልዩነታቸው የእቃዎቹ እንዲሁም የዋጋቸው ልዩነታቸውን ነው የምናየው ኢንሻአላህ። ከዛ በፊት ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ደግሞ ሰብስክራይብ ያላረጋችሁ ላይክ በማድረግ ቪዲዮውን ጀምሩት ኢንሻአላህ። እንደምታዩት እንግዲህ ይህንን ቦርሳና ቀዩን ቦርሳና ይህንን ጥቁሯን ቦርሳ ከየት እንደተገዙ ኢንሻአላህ እንዲሁም ደግሞ ጫማ ማለት ነው። ይህንን ቀዩን ቦርሳ ጓደኛዬ ናት የገዛችው። ይህንን ደግሞ ጥቁሩን ቦርሳ እኔ ነኝ የገዛሁት፣ እንዲሁም ጫማውን እኔ ነኝ። ልዩነታቸውን ነው እንግዲህ የምነግራችሁ እኔ የገጠመኝን ማለት ነው። እንደኔ እንዳትሸወዱ። እስከዛሬ እኔ በጣም ብዙ ጊዜ ተሸውጃለሁ። አሁን ነው የገባኝ። እሱንም ደግሞ ጓደኛዬ ወደ ሀገር ለመግባት ብላ ስትገዛ እኔም አንድ ሁለት እስኪ እኔም መሄድ አይቀርም መግዛቴ አይቀርም ብዬ ነው የጨመርኩት። ከዛ እሷም እንደዚሁ ያኒ ከሽእን ጠልባ የቀራትን የጎደላትን ለማሟላት ነው እንግዲህ ሱቅ የሄደችው። ግን በጣም ልዩነት አለው ማለት ነው። ልዩነቱ ምንድን ነው? አንደኛ ይሄን ቀዩን ቦርሳ ከሱቅ የገዛችው 15 ብር ባልሞላ ነው። እኔ ደግሞ ይሄኛውን ትንሿን ቦርሳ የገዛሁት በስንት ብር ነው? በ9 ብር ከ90 ምናምን ሳንቲም አይ ቲንክ እንደዚህ የገዛሁት ማለት ነው። ልዩነቱን ተመልከቱ እንግዲህ። አንደኛ ይሄኛው ቦርሳ ትልቅ ነው። ኢቭን እቺ ትንሿን ቦርሳ የምትፈልጉትን ሞባይላችሁንም ብርም ጨምራችሁ እዚህ ቀዩ ቦርሳ ውስጥ ነው ተጨምሮ የሚያዘው ሲጀመር። እንግዲህ ልዩነቱን ትልቅ ነው። በዛ ላይ ጥራቱ ደግሞ እዩት፣ እንደምታዩት በጣም ጥርት ያለ ነው ማለት ነው። ይችኛዋ ቦርሳ ደግሞ እንደ ስፖንጅ ነገር ናት፣ ብቻ ቶሎ የምትላጥ ነገር ናት። ብዙም ጥንካሬ የላትም። ግን ኦንላይን ላይ ሳየው በጣም ቆንጆ ጥራት ያለው ነገር ምናምን መስሎ ነው ያኔ የሚታየው እና እዚህ ሲመጣ ጭራሽ ካያችሁት ጋር ምንም እንዴ እንደዚህ ነበር እንዴ ነው የምትሉት። በዛ ላይ ዋጋቸው በጣም ውድ ነው ማለት ነው። ከዛ እሷ ጋር ጠልበን ነበረ። እዛ ሄዳ ብዙ ነገር አየች። ሱሪም ስትጠይቅ የሴት ሱሪ በሽእን ስንት ብር ነው? ዝቅተኛ እንደው ሚኒመም እስከ 46 ብር ምናምን እስከ ምናምን እንደው ሚኒመም ይሄ ነው። ማክሲመም ግን ከዛ በላይ ነው። ቢያንስ እስከ 80 ምናምን እስከ 90 እንደዚህ ነው የሴት ሱሪ ጅንስ ማለት ነው። እሷ ግን በ10 ብር ነው የገዛችው። ወላሂ ነው የምላችሁ 10 ብር የሴት ጅንስ ሱሪ ሱቅ። ምን ያክል ልዩነት እንዳለ ተመልከቱ። በዛ ላይ እቃው እዛ ላይ ለብሰውት የሚያስተዋውቁት ለብሰው ስታዩ የሚገርም ነው በቃ የሚመስላችሁ። እዚህ ሲመጣ ግን እንደዛ አይደለም። እኔ ልንገራችሁ አንዳንድ እቃዎች አሉ፣ በእርግጥ ኦፍ ኮርስ አንዳንድ እቃዎች አሉ እንደው ምርጥ ምርጥ የምትሏቸው። ምሳሌ ታይት፣ ይህ እነዚህ ጨርቅ ሆነው ታይት፣ በተለይ ከውስጣቸው ደግሞ ነጭ ነገር ያላቸው እንደነዚህ አይነት ቆንጆ ናቸው። ግን ዋጋውም ይሆንም እንጂ ልብሱን ነው እንጂ ቆንጆ ነው ያልኳችሁ። ያኔ ዋጋው በጣም ውድ ነው። 2 ሱሪ ትገዛላችሁ ሱቅ እና አስፈላጊ ከሆነ በተለይ ደግሞ እንደዚህ ጠለብ ያለን ልጆች ሱቅ ለመሄድ ምናምን ስለማይመችን አንገብጋቢ አስፈላጊ ከሆነ መግዛት አታብዙ። በቃ እስከመሄድ ድረስ 1-2 እያረኩኝ መግዛቴ ስለማይቀር እናሟላ በማለት ነው እንግዲህ ብዙ ጊዜ የምንሸወደው። እኔ አሁን ሲገባኝ እሷም እንደዚህ ነው ያለች። በቃ ጓደኛዬ ምን ነው እዛ ሱቅ ገዝቼ በነበረ እስከዛሬ ባልገዛው ይሄንን ነው ያለችው። እኔም እንደዛው በጣም ነው በቃ የገረመኝ። እስከዛሬ ተበልተናል። ይህን ነገር
ኢንሻአላህ ቪዲዮ ሰራበታለሁ። እኛ እንደተሸወር ነው እነሱ መሸወድ የለባቸውም ብዬ ነው ያመጣሁት። እናንተም ደግሞ ለጓደኞቻችሁ ለዘመድ ሼር አድርጉ። ወላሂ ይጠቅማችኋል። ብራችሁን አታባክኑ ቅመሞችዬ። ስንት ሆነን ነው የምንሰራው? እኔ እንጃ አላቅም። ስንት ሆነን እንደምናገኝ ብሩን እናውቃለን። እና እንዳትበሉ፣ ከሱቅ ነው መግዛት። በቃ ኩንትራታችሁን ጭርስ ስታደርጉ ሱቅ ሰጂኝ በሏት፣ ትወስዳችኋለች። እዛ ትገዛዛላችሁ። ታዋም ስለሆነ የመውሰድ ግዴታ አለባት። ትወስዳችኋለች። እዛ ባይናችሁ ኦሪጂናል መርጣችሁ ትገዛላችሁ። እንደምታዩት ይህንን ጫማ ደግሞ ቆዳ ጫማ፣ ጥርት ያለ ቆዳ ጫማ ነበር የመሰለኝና እዚህ ሲመጣ ላስቲክ ልበለው ቆዳ ልበለው ግራ ገባኝ። ውስጡ እንደምታዩት ትንሽ የቆዳን እንትን ይዞታል መቼም። ላዩ ግን ይኸው እንደምታዩት ኮንጎ ነው ወይስ ቆዳ ነው የሚያስብላችሁ። በጣም ነው የሚያስጠላው ማለት ነው። እንደገና ደግሞ ይሄ ተረከዙ ሶሉ ማለት ነው እንትን ነው ድርቅ ያለ ነው፣ ለስላሳነት ነገር የለውም። እና ወዶችዬ እንዳትባሉ፣ እንደዚህ የሆናችሁ እስከዛሬ የተሸወዳችሁ ንቁ። ሱቅ የሄደ ሰው በእርግጥ ሽን ሲገዛ ኖሮ ሱቅ የሄደ በእርግጥ ይነቃል። እንደኔ ደግሞ ያልሄደ ሌላ ሰው ሲገዛ ያየ ካልሆነ በስተቀር ወይም ያላየ ካለ ካሁን በኋላ ነቃ በሉ። ብራችሁ ዝም ብላችሁ አትበሉ። በሌላ ቪዲዮ እስከምንገናኝ ባይ